انشاءالله با قدرت عمل خواهد شد. የኢራንና የአሜሪካ ድርድር እንዲሁም የእስራኤል ስጋት ኢራን የምዕራቡ ዓለም ራስ ምታት በመሆን አሁንም ቀጥላለች። ከምዕራቡ ዓለም የሚሰነዘረውን የትኛውንም አይነት ዱላ በመቋቋም አልሞት ባይ ተጋዳይ የሆነችው ኢራን ሲፈልጉ ኢኮኖሚያዊ ሲያሻቸው ደግሞ ወታደራዊ ባሉት ጦር አናቷን ቢቀጠቅጧትም ኢራን ግን ሞተች አበቃላት ስትባል ቆዳውን ገፎ እንደሚነሳ እባብ ቆዳዋን ገፋ የተነሳች በተራዋ የምዕራቡን ዓለም እያሸበረችው እያመሰችው ትገኛለች። ሁሉን ሞክረው አልሆነ ያላቸው ምዕራባውያን እነሱ ባወጡት የኢኮኖሚ ጦስ ለአደባባይ የበቃውን የኢራን ሕዝብን ተጠቅመው የመጨረሻ ያሉትን ጥቃት በኢራን ላይ እንደፈጸሙ የቴሄራን ሹማምንት ለተቀረው ዓለም እወቁልኝ ማለታቸውም ይታወሳል። ይሄ መጨረሻው ነው፣ የኢራን አምባገነናዊ ሥርዓት ተንኮታክቶ ወደ ግብዓተ መሬቱ እያመራ ነው ሲሉ ምዕራባውያን ያሟረቱት ሟርትም ሆነ የቋመጡለት ተስፋ እንዳይሆን ሆኖ ወደ ፍጻሜው ተጠግቷል። በምዕራባውያኑ ሴራ የተተበተበው በአይነቱ የተለየና እጅግ ከባድ የመሰለውን ጫና አሁንም ኢራን ተሻግረዋለች። ይህንን ተከትሎ የኢራን የሃይማኖት መሪና ሀገር ጠባቂው አያቶላህ ሆሜኒ ከሰሞኑ በቴሄራን አደባባይ ለተሰበሰበው የኢራን ሕዝብ ባሰሙት ንግግር አመጹን አልፈነዋል፣ ተሻግረነዋል ብለዋል። ኢኮኖሚያዊ ጫና የፈጠረውን ተቃውሞም ምዕራባውያን ወደ ለየለት የመንግሥት ግልበጣ ሊወስዱት እንደሞከሩ ሕዝቤ ሆይ በሚገባ ልታውቅ ይገባል፣ ይህ ሴራቸው ወደፊትም ነቅተህ ልትከታተለው የሚገባ ጉዳይ ነው አይነት መልእክት ነው አያቶላህ ያስተላለፉት። የሰሞኑን አመጽ የመንግሥት ግልበጣ ነበር፣ በእርግጥም በሚገባ አክሽፈነዋል ነበር ያሉት አያቶላህ። ለሳምንታት በመላው ኢራን ሲቀጣጠል የነበረው ሕዝባዊ አመጹ ከሰሞኑ ረገብ ቀዝቀዝ ማለቱም እየተነገረ ነው። ብረትን መቀጥቀጥ እንደጋለ የተባለውን ቢል የተከተሉ የመሰሉት ምዕራባውያን ከውስጣዊ ቀውስ ትንሽ ትንፋሽ ያገኘችውን ኢራን አሜሪካ መራሹ የምዕራብ ኃይል ደግሞ ወጥሮ ይዟታል። በከፍተኛ ወታደራዊ ዝግጅት የታጀበው የምዕራቡ ዲፕሎማሲያዊ መፍትሄ ጉዳይም በድርድርና በሰላም እንጨርሰው ቢልም በጉልበትና ማስፈራራት የሚመጣ ሰላማዊ መፍትሄ ድንቄም ሰላማዊ መፍትሄ እያስባለ ይገኛል። የትራምፕ አስተዳደር በኢራን ዙሪያ ገባ ሁሉ ወታደራዊ ኃይሉን እያጠናከረው ነው። እስራኤልም በበኩሏ ዝግጅቴን ጨርሻለሁ፣ ዛሬ ነገ ሳይባል ቴሄራንን እናውድማት እያለች ትገኛለች። ከሁለትና 3 ቀናት በፊት ደግሞ ሌላኛው የምዕራቡ ኃይል ኔቶ በኢራን አቅራቢያ በወታደራዊ ዝግጅትና በስለላ ዙሪያ ጥድፊያ ላይ እንደሚገኝ ወሬዎች እየተሰሙ ነው። ኢራን ከመቼውም ጊዜ በላይ የተዳከመችበትና አቅሟም ተሟጦ ያለቀበት ወቅት ነው በሚል ዋጥ ስልቅጥ ለማድረግ አሰፍስፈው የሚጠብቋት ምዕራቦቹ በዚህ ሁኔታ ውስጥ ሆነው እንኳን ግልጽ ጦርነት ለመጀመር ድፍረቱን ያገኙ አይመስልም። ምክንያቱም ኢራን እነሱ እንደለመዱት በቀላሉ እጥፍ ስብር የምትል አይደለችም። ከወራት በፊት በሙከራቸው እንዳረጋገጡት ኢራን ጉልበቷ የማይደክም ቅስማ የማይሰበር ግራዋን ሲመቷት ቀኛቸውን የምታጮል ሆና ነው የተገኘችው። ይህ የኢራን አራስ ነብርነት ነው እንደለመዱት ዘው ብለው እንዳይገቡ ጠፍንጎ የያዛቸው ያሰራቸው። አሁን ደግሞ ሰላማዊውን ከጦርነታዊ ቀላቅለው የመጡት ምዕራባውያን እናንተ የተመቻችሁ እኔንም ይመቸኛል፣ በመረጣችሁት ግንባር መፋለም እንችላለን እያለቻቸው ነው ኢራን። በዛሬው የሳሎን ዓለም ዝግጅታችን ይህንን የሰላምና የእሳት መንገድ የምንቃኝ ሲሆን ሁኔታዎች ወደየት ሊያመሩ እንደሚችሉም በትንታኔያችን እናመላክታለን። ኢንሻአላህ በቁድረት አመል خواهد شد. የሰላማዊ ስምምነቱ አጀንዳዎች። በዚህ የኢራን አጣብቂኝ ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ3 ዋና ጉዳዮች ላይ መስማማት ይኖርብሻል ሲሉ ነው ትዕዛዝ አይሉት የስምምነት ጥያቄ ለኢራን ያቀረቡላት። የድርድሩ መጨረሻም ምን እንደሚሆን ይሄ የትራምፕ ማስፈራሪያ ከወዲሁ የሚጠቁም ይመስላል። ከቀደመው ጊዜ ጀምሮ አሁንም ድረስ የኢራን የመጀመሪያ ጥያቄ በእኩል ትከሻ፣ በእኩል መከባበርና በእኩል መደማመጥ ላይ የተመሰረተ ድርድር ነው የሚባለው። በዚህ መሪ ላይ ያልተመሰረተ ድርድር በአፍንጫዬ ይውጣ ስትል ደጋግማ ኢራን አሳውቃለች። ለዚህ ኢራን ማስጠንቀቂያ ጆሮ ዳባ ልበስ ያሉት ትራምፕ በዚህ መንፈስ የሚጀምሩት ድርድር ገና ካሁኑ ፍጻሜውን እንደሚያመለክት ብዙ ተንታኞች እየተናገሩም ነው። የሰላም ድርድሩ ለኢራን ጊዜ መግዣ ተባለ። የምዕራባውያን የፈሪ በትር። ይህ ድርድር ለጠረጴዛ ያበቃቸው ጉዳዮች ኒውክሌር፣
ሚሳኤልና አጋርነትን ማስወገድ የሚሉ ነጥቦች ናቸው። ስለሆነም በዚህ ድርድር በእነዚህ 3 ጉዳዮች ላይ አሜሪካ የምትፈልገውን ቁርጥ አድርጋ አሳውቃለች። ኢራን ፈጽሞ ኒውክሌር የሚባል ነገር አይኖራትም። የረጅም ርቀት ሚሳኤሎቿን እጅግ በመቀነስ የተሽመደመደ መከላከያ ነው ኢራን ሊኖራት የሚገባው። ከዚህ በኋላ ሐማስ ሆነ ሂዝቦላህ፣ ሐውቲ ሆነ የኢራቅ ሚሊሻ ከማናቸውም ጋር ኢራን ትብብር አይኖራትም። እነዚህን ቅድመ ሁኔታዎች ከተቀበልሽ የኢኮኖሚ ማዕቀቡ ሊላላልሽ፣ ወታደራዊ በትሩ ደግሞ ሊቀርልሽ ይችላል ነው በትራምፕ ጥያቄነት የቀረበው የእስራኤል ፍላጎት። ለዛውም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፊታቸውን የዘፈዘፉበት ጉዳይ ሆኖ የኢራን መልሶችም ግልጽና አጭር ናቸው። ኒውክሌሩን በተመለከተ እንደ ማንኛውም የዓለማችን ሀገራት መጠቀም መብቴ ነው። ለሰላም ሲባልና ካለብኝ የኢኮኖሚ አጣብቂኝ አንጻር ለወታደራዊ ግብዓት እንዳይውል የማብላላውን ኒውክሌር ወደ 20% ዝቅ አደርጋለሁ። ፈጽሞ ሊኖርሽ አይገባም የሚለውን የአሜሪካና የእስራኤል ጥያቄን እኔም ፈጽሞ አልቀበለውም። ሚሳኤሎቼ ሀገሬ ኢራንን ከጠላት ጥቃት የመጠበቂያ አቅሞቼ አንዱ በመሆኑ ፈጽሞ ልቀንስ አልችልም። ሶስተኛውና ከአጋሮቼ ጋር ስለሚኖረው ግንኙነት ወሳኟ እኔው እንጂ እናንተ አይደላችሁ። በዚህ መካረር የጀመረው የሰላም ድርድር ምንስ ተስፋ ይኖረዋል ያስባለው ለዚህ ይመስላል። ከስምምነቱ ምን ይጠበቃል? ብዙ የፖለቲካ አዋቂዎች ከዚህ የአሜሪካና ኢራን ስምምነት ምንም ጠብ የሚል ነገር አይኖርም ባይ ናቸው። ለድርድር በሚል ወደ ጠረጴዛ ከቀረቡት ነጥቦች ላይ በአንድም ቢሆን ኢራን ከምዕራቡ ጋር እንደማትስማማ በግልጽ ያስቀመጠችው አቋሟ ነው። የኢራን አቋም የታወቀ ቢሆንም የዶናልድ ትራምፕ ፍላጎት ግን ከቀደመ በጣም የጨመረ ሆኗል። በጣም ተዳክማ ትገኛለች ብለው ስላሰቡ ነው የትራምፕ የመደራደሪያ ነጥቦች እያደጉ የመጡት። በእርግጥ ዶናልድ ትራምፕ የሚታመኑ ሰው አይደሉም። የኢራን ሕዝባዊ አመፅ መቀጣጠሉን ተከትሎ አንድ ሰላማዊ ሰልፈኛ ይገደል እንጂ ያኔ እኔን አያርገኝ ሲሉ ቀጥተኛ ማስፈራሪያ ወደ ቴሄራን ልከው ነበር። አመፁ በመቀጠሉ በኋላ ላይ ሰዎች ይሞቱ ጀመር። ይሄው ሰዎች እየሞቱ ነው። ታዲያ መቼ ነው አሜሪካ ወደ ኢራን የምትገባውን እያሉ ብዙዎች ትራምፕን ይወተውቷቸው ነበር። የትራምፕ መልስ ግን አስቂኝም አሳዛኝም ነበር። መቼ በቂ ሰው ሞተ አይነት ነበር ምላሻቸው። ነገሩ እየከረረ ሄደ። የሟቾች ቁጥርም ወደ ሺዎች ከፍ ማለቱ ቀጠለ። የአመፁ ደጋፊዎች እሬ ትራምፕ ያለ ማለት ጀመሩ። በሺዎች የሚቆጠሩ ንጹሐን ኢራናውያን መሞታቸው ደንታ ያልሰጣቸው ትራምፕ በሏውን ደግሞ ተቋማትን መቆጣጠር ጀምሩ። ሰዎችንም መዝግባችሁ ያዙልኝ፣ መምጫዬ ደርሷል እያሉ ንጹሐንን ማስፈጀት ቀጠሉ። የሟቾች ቁጥርም በጣም እየጨመረ ሄደ። በቃ አሁን እኛና ቴህራን በስምምነት ነገሩን እንፈተዋለን አሉ ጉደኛው ትራምፕ። የንጹሐኑ ሕይወት ደንታቸው ያልሆነው ፕሬዝዳንት ትራምፕ የኢራን መንግሥት እያጠናከረው በመጣው እርምጃ ተቃውሞ ባይረግብ ኖሮ መላ ኢራናውያን ቢያልቁ እንኳን ግፉበት፣ ቀጥሉበት ከማለት የሚመለሱ አይመስሉም። ምን አይነት ስብዕና፣ ምን አይነት ሞራል ይሆን? ስለሆነም አሁን እያሳሰበ ያለው የስምምነቱ ውጤት ሳይሆን ቀጣዩ ምን ይሆን የሚለው ሆኗል። ጦርነቱን አሰፍስፋ የምትጠብቀው እስራኤል በአንድ በኩል ይህ ጦርነት ቢነሳ ተርምስምሳቸው የሚወጣው የቀጠናዋ የትራምፕ አርቡሽ ሀገራት በሌላ በኩል ሆኖ ነው ትራምፕን አጣብቂኝ ውስጥ የከተታቸው። የአሜሪካን ወታደራዊ እርምጃ አጥብቀው የተቃወሙት የቀጠናዋ ሀገራት እባካችሁ አይሆንም ማለት ብቻ ሳይሆን ይህን ድርድርም እንዳመቻቸው ይናገራል። በዚህ ብቻ ያልበቃቸው እነዚህ ሀገራት የአየር ክልላቸውን ከመከላከል አንስቶ ይህ ጦርነት እንዳይከሰት የሚችሉትን ሁሉ እያደረጉ ይገኛሉ። ይህንን ገፍቶ ወደ እሳት መግባት ደግሞ ከነዚህ አጋሮች ብቻ ሳይሆን ከአሜሪካውያን ጭምር ትራምፕን ከባድ ጫና ውስጥ ይከታል። ኢንሻአላህ በቁድረት አመል خواهد شد. የእስራኤልና የኢራን ፍጥጫ የምዕራባውያን ጋሻ ጃገሬነት በመመርኮዝ የኢራንን ጉዳይ ከኋላ ሆና የምትዘውረው እስራኤል ይህንን ድርድር ይሉት ነገር የወደደችው አትመስልም። በመካከለኛው ምስራቅ የኃይል ፍትጊያ ላይ አንድ ብቸኛ ሀገር ዋነኛነት መውጣት ይኖርበታል ብላ የምታምነው እስራኤል አይደለም አያቶላህን ስርዓት ያላቸውን ኢራንን ቀርቶ ኢራንን እንደ ኢራን ለመቀበል የማይዋጥላት ሆኖ ይገኛል። በቀደመው ዘመን እጅና ጓንት የነበሩት ኢራንና እስራኤል አሁን ላይ የደረሱበት ተቃርኖ መጪውን ዘመንም የሚወስን እንደሆነ እስራኤል በጽኑ ታምናለች። የሥርዓት ለውጥ አንድ ነገር ቢሆንም በእስራኤል እምነት የተዳከመች የተንኮታኮተች ኢራን ነች መኖርም ካለባት የምትኖረው።
ይህ ደግሞ አሁን ላይ ላም አለኝ በሰማይ የሆነባት እስራኤል የአያቶላ ስርዓት ድምጥማጡን ካልጠፋ በቀር ምንም አይነት የሰላምና የንግግር ስምምነት ፍላጎት እንደማይኖራት ይጠቀሳል። የእስራኤል ዓላማ ማንኛውም አይነት ሰላማዊ ድርድር እንዳይሳካና አሜሪካ ወደ ለየለት ጦርነት እንድትገባ መሆኑም ይጠቀሳል። ቅድሚያ ለአሜሪካ የሚለው ቅድሚያ ለእስራኤል በሚለው የተኩት ትራምፕ ከአሜሪካ ጉዳይ በላይ የእስራኤል ጉዳይ የሚያሳስባቸው ሆኗል። ቀደም ሲል የተደረገውን የኒውክሌር ስምምነት አሽቀንጥረው የጣሉት ትራምፕ በኔታንያሁ ውትወታ እንደሆነም ይጠቀሳል። አላደርገውም ባሉ በሰዓታት ውስጥ ዘው ብለው የገቡበት ከወራት በፊት የተደረገው የኢራንና እስራኤል ጦርነት አሁንም ከጀርባ ሆነው በሚዘውሯቸው የእስራኤል ጠቅላይ ሚኒስትር እንደሆነ ብዙዎች ይጠቅሳሉ። በአሜሪካ ጥላ ስር ሆና ፍላጎቷን የምታስፈጽመው እስራኤል አሁንም የቀጣዩ ጦርነት ዋነኛ ምክንያት መሆኗ የማይቀር ነው። እስራኤል ደግሞ ጦርነቱን ትፈልገዋለች። ትራምፕ ለእስራኤል ይታዘዛሉ። ጦርነቱ አይቀሬ ይመስላል። በሁለቱም በኩል ያለው ወታደራዊ ዝግጅት የማይቀር የተባለው ለሁለቱም ለእስራኤልም ሆነ ለኢራን የህልውና ጉዳይ ተደርጎ የተቆጠረው ጦርነት ምን ያህል ዝግጅት ተደርጎበታል የሚለውን ደግሞ ቃኘት እናደርገው። የምዕራባውያኑ ዝግጅት ፕሬዚዳንት ትራምፕ ወደ አካባቢው ግዙፍ የጦር መርከቦችን የላኩ ሲሆን ይህም አርማዳ ተብሎ ይገለጻል። ይህ በኒውክሌር ኃይል የሚሠራ ግዙፍ አውሮፕላን ተሸካሚ መርከብ ከነአጃቢዎቹ ጋር ከሰሞኑ ወደ መካከለኛው ምስራቅ ገብቶ በሰሜናዊ አረቢያ ባህር ላይ ይገኛል። ተጨማሪ መርከቦችም በሆርሙዝ የባህር ሰርጥ አቅራቢያ እንዲሁም ሌሎች የጦር መርከቦች በፋርስ ባህረ ሰላጤና በቀይ ባህር ውስጥ ተሰማርተዋል። የአየር ኃይልና የድሮን ዝግጅት አሜሪካ በአካባቢው ባሏት የጦር ሰፈሮች ላይ ከፍተኛ ቁጥር ያለው የአየር ኃይል አከማችታለች። በደርዘን የሚቆጠሩ ተዋጊ ጀቶች ከእንግሊዝ ወደ ዮርዳኖስ ተዛውረዋል። በኳታር በሚገኘው ትልቁ የአሜሪካ ጦር ሰፈር ላይ የነዳጅ ጫኝ አውሮፕላኖችና የስለላ አውሮፕላኖችም ተከማችተዋል። ይህም ለ24 ሰዓት ያለማቋረጥ የአየር ድብደባ ለማካሄድ ያስችላል። ሰው አልባ አውሮፕላኖች MQ-9 ሪፐር የተባሉ ገዳይ ድሮኖች በዮርዳኖስና በሌሎችም ሰፈሮች ተዘጋጅተዋል። የመከላከያና የስለላ ዝግጅት ፓትሪዮትና ታድ የተባሉ የሚሳኤል መከላከያ ስርዓቶች በኳታር በኩዌትና በእስራኤል ተጠናክረው እንዲቆሙ ተደርጓል። ይህ ዝግጅት ኢራን ጥቃት ቢሰነዘርባት የምትመልሰው አጸፋ ለመመከት ነው። ስለላ RC-135 ሪቬት ጆይንት የተባሉ አውሮፕላኖች የኢራንን ወታደራዊ ግንኙነቶችና የራዳር እንቅስቃሴዎች 24 ሰዓት እየተቆጣጠሩት ነው። እስራኤል የአየር ኃይል ዝግጅት የእስራኤል አየር ኃይል ወደ ኢራን ረጅም ርቀት ተጉዞ ጥቃት የመሰንዘር አቅሙን አሳድጓል። አየር ኃይሉ የነዳጅ ጫኝ አውሮፕላኖችን በመጠቀም ወደ ኢራን ርቀት 1500 ኪሎ ሜትር በላይ ተጉዞ መመለስ የሚያስችል ልምምድ በስፋት አድርጓል። F-35 ጀቶች የኢራንን የራዳር ስርዓት ሰብረው መግባት የሚችሉ ተዋጊ ጀቶች በተጠንቀቅ ላይ ናቸው። የታለመ ጥቃት እስራኤል የኢራንን የኒውክሌር ማዕከል፣ የሚሳኤል ፋብሪካዎችንና የጦር መሪዎችን ኢላማ ያደረጉ መደበቂያዎችን ለይታ ተዘጋጅታ እየጠበቀች ነው። የመከላከያ ስርዓት ዝግጅት ኢራን ለሚሰነዘርባት ጥቃት በሺዎች የሚቆጠሩ ሚሳኤሎችን ልተኩ ስለምትችል እስራኤል የመከላከል አቅሟን አጠናክራለች። አሮ 3 እና አሮ 2 ከከባቢ አየር ውጪ ባላስቲክ ሚሳኤሎችን መትተው የሚጥሉ ስርዓቶች፣ ዴቪድ ስሊንግ መካከለኛ ርቀት ያላቸው ሚሳኤሎችና ክሩዝ ሚሳኤሎችን ለመመከት በስፋት ተሰማርተዋል። አይረን ዶም ከአቅራቢያው ሀገራት ሊባኖስ፣ የመን የሚመጡ ድሮኖችና ሮኬቶችን ለመከላከል ተዘጋጅቷል። የስለላና የሳይበር ዝግጅት ሞሳድ በኢራን ውስጥ የሚገኙ ወኪሎቹን በመጠቀም የኒውክሌር ሳይንቲስቶቹን የወታደራዊ አመራሮቹን እንቅስቃሴ በቅርብ ይከታተላል። የሳይበር ጥቃት የኢራንን የኤሌክትሪክ የግንኙነትና የወታደራዊ መቆጣጠሪያ ስርዓቶችን ለማናጋት የሚያስችሉ የሳይበር መሳሪያዎችን አዘጋጅቷል። የኢራንስ ዝግጅት ምን ይመስላል? ኢራን የምድር ውስጥ የሚሳኤል ከተሞች የኢራን አብዮታዊ ዘብ አዲስ ግዙፍ የምድር ውስጥ የሚሳኤል ማዕከል ይፋ አድርጓል። እነዚህ ማዕከላት የአሜሪካን ምሽግ ሰባሪ ቦምቦች መቋቋም እንዲችሉ ተደርገው በተራሮች ስር የተገነቡ ናቸው። ኢራን ከ3000 በላይ ባላስቲክ ሚሳኤሎች ያላት ሲሆን ከነዚህ መካከል እስራኤልንና በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችን መምታት የሚችሉ ሼካን 1450 ኪሎ ሜትርና ፋታህ የተባሉ የሃይፐርሶኒክ ሚሳኤሎችን በተጠንቀቅ ላይ ይገኛሉ። የድሮን መንጋና አዳዲስ ቴክኖሎጂዎች ሻሄድ ድሮኖች ኢራን በሺዎች የሚቆጠሩ አጥፍቶ ጠፊ ድሮኖችን አዘጋጅታለች። ሻሄድ 136 ቢ የተባለ እስከ 4000 ኪሎ ሜትር መጓዝ የሚችል አዲስ ድሮን ይፋ አድርጋለች።
የስለላ ተልእኮ። በዚህ ሳምንት የኢራን ድሮኖች በአረቢያ ባህር ላይ የአሜሪካን ጦር መርከቦች እንቅስቃሴ ሲሰልሉና መረጃ ሲያስተላልፉ እንደነበረ ተገልጿል። ኢራን በሆርሙዝ የባህረ ሰርጥ ላይ ፈጣን ጀልባዎችንና ትናንሽ ሰርጓጅ መርከቦቿን አሰማታለች። በዚህ ሳምንት የአሜሪካን የነዳጅ ጫኝ መርከብ ለመጥለፍ ሙከራ ማድረጓ የአሜሪካ የባህር ኃይል የበላይነትን ለመፈታተን ያላትን ዝግጁነት ያሳያል። የባህር ውስጥ ፈንጂዎች የዓለምን የነዳጅ ንግድ ለማስተጓጎል በሺዎች የሚቆጠሩ የረቀቁ የባህር ውስጥ ፈንጂዎችን አዘጋጅታለች። የቀጠናው አጋሮች ኢራን ብቻዋን ሳትሆን በየመን ሁቲዎች፣ በሊባኖስ ሄዝቦላና በኢራቅ ያሉ ታጣቂዎች አሜሪካ ወይም እስራኤል ጥቃት ካደረሱ ቀጠናዊ ጦርነት እንደሚከፍቱ ቃል ገብተዋል። በተለይ በየመኑ ሁቲዎች አሜሪካ ቴህራንን ከደበደበች በእስራኤል ላይ መጠነ ሰፊ ጥቃት ለመሰንዘር ተዘጋጅተዋል። ይህ የማይሳካ የሚመስለው የሰላማዊ ድርድር ውጤትን ተከትሎ ምድራችንን የሚጠብቃት አርማጌዶን እንደሚሆን ተገምቷል። የስጋት በእርግጥ የሚሆን ከሆነ መካከለኛው ምስራቅ ብቻ ሳይሆን ዓለማችንም የምትታመስ ነው የሚሆነው። እስራኤልና ኢራን የመከራው ዋነኛው ገፈት ቀማሽ መሆናቸው የማይቀር ነው። ከዚህ ይጠብቀን እንላለን። ቸር ሰንብቱ የሳሎን ዓለም ቤተሰቦች። ኢንሻአላህ በቁድረት አመል خواهد شد። የኢራንና የአሜሪካ ድርድር እንዲሁም የእስራኤል ስጋት